ሰላም ዩቲዩብ እንዴት ናችሁ? የዛሬ ውሏችን ምን ይመስላል? እንከታተል እስኪ። በጧቱ ወጥተን ስራ ቦታ እየሄድኩ ነበር። በጧቱ ከጧቱ 6 ሰዓት ነበር። 6 ሰዓት ግድ ነው። 5 ተኩል 6 ሰዓት ስራ መግባት ግድ ነው ይላል የአራዳ ልጆች። ግድ ይላል። እንግዲህ ስራ ቦታ እየደረስኩ ነው። ስራ ቦታ እየደረስኩ ነው። ስራ ቦታ እየሄድኩ ነው። እንግዲህ የምሰራበት ቦታ ሳይቻለሁ ዛሬ ነግራችሁ አላውቅም። መሐመድ እባላለሁ። መሐመድ ይላል። ስራ ቦታ ገባን። የምሰራበት ቦታ ነው። ባይዘው እንደዚህ ነው የምሰራው። የዚህ ሀገር ሱቅ እንደዚህ ነው የምሰራው። እንግዲህ በጣም ሎኬሽን ውስጥ ነው የምኖረው። በጣም ገጠራማ ቦታ ነው። በጣም ከምነግራችሁ በላይ ገጧት ስለሆነ ትንሽ በደንብ አልናቀውም ነበር። ለዛ ይመስለኛል ቡና ምናምን አልጠጣውም ነበር። ጧቱን ገባው ስራ። ከዛ ሲሸቅል በኋላ ለዚህ ሀገር ስራ ግድ ነው። ወጥረን ነው የምንሰራው። እዚህ ሀገር ስራ ግድ ይለናል። ስፔሻሊ አልፍም ግን ዋትስአፕ እያልኳችሁ ነበር። ግን ለምዱ ፎሎ ማታረጉ የሰብስክራይብ ማለሽ ነው። አራተው ግን ፊት ለፊት የሆነ ሰው ነበረኝ። እሱን እያየው ነበር። ፊት ለፊት ሰው አይጠፋም። ቪዲዮ እየቀረጽኩ ነው እንደ ይላሉና ለዛ ነው ፈገግ አልኩ። ትንሽ እነሱን ማሳት አይፈልጉም። ላይክ መታየት አልፈለጉም ካሜራ ነው። ከባድ ነው። እንግዲህ ደግሞ የምሰራበት ውስጥ ነው፣ ሱቅ ውስጥ ነው ያለሁት። ብርዱ ተው ግን ብርድ አይነገርላል። በጧቱም ደግሞ መልክ መጣ። የዚህ ሀገር ወተት ላይክ እንደዚህ ነው መጣው። ይሄ ወተት አይደለም፣ ላይክ እርጎ ነው። ይሄ 2 ሊትር ይላሉ። እንግዲህ በጧቱም መጣ። እሱን አውረድኩ። እንግዲህ እንደዚህ ቼክ እያደረኩ ነበር። ዴት ምናምን ቼክ ግድ ይላል። ዴት ግድ ነው፣ ሃርድ ነው እዚህ ሀገር ዴት እንደዚህ እያየው ነው ማስገባው። ዴት ግድ ይላል። አንድ ዴት ካለፈ ያው መሽጣት ስለማንችል ዴት እንደዚህ ቼክ አድርገን ከዛ ቤት አስገባለሁ። ከዛ ይደረደራል ፍሪጅ ውስጥ። ይሄ ብራዘር ጋር ነው። ይሄ የብራዘር ሱቅ ነው፣ እዛ ነው። ይሄ ደግሞ የኔ ነው። መጣው ከዛ ከሰዓት መጣው እኔ የምሰራበት ቦታ ነው። የራሴ ጋር መጣው ማለት ነው ከሰዓት። ያ ብቻ ደብሮኛልም ጭምር በጧቱም ያ ስለተነሳው በጣም ብርድ ነው ደግሞ በዛም ላይ። ግን ፎሎ አድርጉ። ምን ነው ፎሎ ላይክ ምን ነው ግን ሰብስክራይብ አድርጉ። የዚህ ሀገር ብር ነው 100 ብር ነው። የዚህ ሀገር 100 ብር ነው። ይሄ 100 ብር ነው ይመስላል የዚህ ሀገር። የሆነ ዕቃ ፈልጎ ነበር አልነበረም። ምን ጋር ሌላ ቦታ ሄደ። ይሄ ሰፈሬ ነው እንግዲህ የኔ ሰፈር ነው ይሄ። የብራዘር ደግሞ ነገ ያሳያችኋለሁ። ነገም መሄድ ስለማይቀር ከጧት ብራዘር ጋር ሆናለሁ። ከሰዓት ደግሞ እኔ ጋር እመጣለሁ። እኔ ጋር ለሁለት ነው የምንሰራው። ባይዘው ላስኮ እንዳይሰለቻችሁ ተከታተሉ እስከ መጨረሻ። የዛሬ ውሏችን እንግዲህ ይሄ ይመስላል። እስከ መጨረሻ ተከታተሉን። የዚች አጥረን በጣም ሴፍቲ ነው። ባይዘው በጣም ሴፍቲ ነው። ለደህንነታችን ወሳኝ ነገር ስለሆነ ነው ሴፍቲ የምናደርገው። በጣም ሴፍቲ መሆን ግድ ይላል። ምክንያቱም ሌባ አስቸጋሪ ነው እዚህ ሀገር። በጣም ሌባ አለ እዚህ ሀገር። ሌባ ልነግራችሁ አልችልም። ሞቶ ሽጉጥ ይጠምድሃል። ያኔ ያለውን አራግፍልሃል። የአራዳ ልጆች ከዛ ራስን መጠበቅ ግድ ይላል።
ደግሞ የዚች ሀገር 20 ብር ናት። የዚች ሀገር 20 ብር በደንብ አላሳያችሁም እዚህ ጋር ሶሪ ኔክስት ታይም ተከታተሉ እስከ መጨረሻ። ግን ሰብስክራይብ አድርጉ፣ ደገፍ አድርጉ። ተው ብዙ ነገር እናሳያችኋለን እኮ አሁን ስራ ቦታ ስለሆነ እንጂ ረፍት ስኖረን ላይክ ስንወጣ ምናምን ነፍ ነገር እዚህ ሀገር ብዙ የምታዩ ነገሮች አሉ። ግን አልታደልንም። አንድ ቀን ይወጣልናል ብዬ አስባለሁ። እናሳያችኋለን። ሜቢ ሀገር ካልቀየርን ነው። እዚህ ሀገር ግን ይደብራል። ካሰብኩ ቆየ ግን ላይክ ከዚህ ሀገር ለመውጣት ካሰብኩ በጣም ቆየ። ዛሬ 3 አመት ማለትም 3 አመት 4 አመት ነበር ሲያስብ የነበረው። ግን እስካሁን ምንም አልተሳካም። ስቲል ፕሮሰስ ላይ ነኝ። ሊሳካ ይሆናል አንድ ቀን ሜቢ። በትዕግስት መጠበቅ ነው። የኔ እዚህ የምሰራበት የኔ ውስጥ ሾፕ ውስጥ ነው። የዚህ ሀገር ደግሞ ጽዳት ግድ ነው። ግድ ያራዳ ልጆች ግድ ነው። ካልሆነ መጥቶ ነው የሚያሽጉት ያራዳ ልጆች። ስፔሻሊ እዚህ ሀገር ላላችሁ ልጆችም ይጠቅማችኋል። እንደዚህ ሱቃችሁን በጽዳት መያዝ፣ እቃውን እንዴት ቼክ ማድረግ ላይክ ለራሳችሁም ጥሩ ነው። ባይዘው ጥሩ ነው። ያ ቼክ የሚያደርጉት ምናምን ሲመጡ ምንም ከሌለ ምንም ኮምፕሌን አይኖርም ማለት ነው። ያ በጥንቃቄ የሚሰሩት ቦታ በጽዳት መያዝ ያ ለራሳችሁ ነው ጽዳት። እንግዲህ ለሌላው አይደለም ለራሳችሁ። ጽዳት ወሳኝ ነገር ነው። ሳውዝ አፍሪካ በጣም ስፔሻሊ ሁለት ኮቪድ-19 ከገባው በቃ በጣም ነው የሚከታተሉ ምናምን። አንድ ስተት ካይ በቃ ያሽጋሉ፣ ሾፕ ይታሸጋል ምናምን። ደግሞ በየቀኑ የሚመጡት አሉ ቼክ ለማድረግ ማለት ነው። በየቀኑ በየሳምንቱ በየ3 ቀን ምናምን ይመጣሉ። የሆነ ስተት ካለ እሽግ እንደዛ ነው የሚያደርጉት። እንግዲህ የዛሬ ውሏችን እንግዲህ ይሄንን ይመስል ነበር። ይሄ ደግሞ ጩጬ ነው አያችሁ፣ ያጨሳል ምናምን ሲጋራ ፈልጎ ነው። እዚህ ሀገር ትንሽም ትልቅም ያጨሳል። ሱሰኞች ናቸው ሁላቸውም እዚህ ሀገር አሉት፣ ወንድም ሴትም ሰምተኝ ምንም ልዩነት የለውም። እንግዲህ ውሏችን እንደዚህ ያሳለፈነ። እንግዲህ ስራ ሀርድ ነው። ስራ ሁሌም ሰራለሁ ግን አያልፍ። ተመስገን ብቻ በህይወት አለን። አንድ ቀን ያልፋል ይሆናል። እና ሼርና ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። መልካም ቀን ጋማ